እግዚአብሔር ይመስገን። ምናልባት ይሄኛው ከባለፈው የቀጠለው ሁለተኛ ቪዲዮ ነው። ባለፈው መጽሐፍ ቅዱስ ብቻ በሚለው ሐሳብ ዙሪያ የተሰጡ ሐሳቦች አሉ እና ከዛ ላይ መጽሐፍ ቅዱስ ብቻ የሚለው የሪፎርመሮቹ አስተምሮ የትኛውን የመጽሐፍ ቅዱስ ክፍል መሰረት ያደረገ የሚል እና ከዛ ውስጥ የመጀመሪያው መሰረት የሚያደርገው በትንቢተ ኢሳይያስ ምዕራፍ 8 ከቁጥር 20 ላይ የሚገኘውን ቃል ነው። ቃሉም እንደዚህ ነው የሚለው፣ ወደ ሕግና ወደ ምስክር ሂዱ፣ እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም ይላል። ምንድን ነው የሚለው? ወደ ሕግና ወደ ምስክር ሂዱ፣ እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም። ከዚህ ጋር ተያይዞ ከእግዚአብሔር ቃል ጋር ከምስክር ከነቢያቶች ከሕግ ጋር ተያይዞ ነብዩ ኢሳይያስ የተናገረውን ቃል መሰረት ያደረገ ነው። ሌላኛው ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ የሚገኘው ቃል ቃሉም እንደዚህ ነው የሚለው፣ የእግዚአብሔር ሰው ይላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ምናልባት ይሄንን ሐሳብ ይዘን መጽሐፍ ቅዱስ ብቻ ለሚለው ሐሳብ መሰረት ይሆናል ወይ ብለን መጠየቅ አለብን። የመጀመሪያው በቃል ደረጃ መጽሐፍ ቅዱስ ብቻ የሚለው ሐሳብ እዚህ ቃል ላይ እዚህ ምዕራፍ በዚህ ክፍል በሁለቱ ክፍላት ላይ አናገኝም። ምናልባት በቃል ደረጃ አናገኝም። በሐሳብ ደረጃስ እንደው ቃለ እግዚአብሔር ብቻ ለሕይወት ለእምነት አጠቃላይ ለክርስትናው ሕይወት የእግዚአብሔር መጽሐፍ ቅዱስ ብቻ በቂ ነው የሚለውን ሐሳብ እናገኛለን ወይ? አናገኝም በትክክል። ምናልባት እዚህ ላይ ክርስቲያን ኦርቶዶክሳውያን እንደዚሁም ፕሮቴስታንት ወንድም እህቶቼ ሌላ መጽሐፍ ቅዱስን መሰረት አድርገው ሪፎርመሮች የተናገሯቸው ነገሮች ከአምስቱ ሶላዎች በአንደኛው በሆነ መጽሐፍ ቅዱስ ብቻ በሚለው ሐሳብ ላይ ካለ ምናልባት ኮመንት ላይ ልትጽፉልኝ ትችላላችሁ። እንዳየነው እንግዲህ እነዚህ ሁለቱን የመጽሐፍ ቅዱስ ክፍል ይዘው መጽሐፍ ቅዱስ ብቻ የሚል ሐሳብ ያነሳሉ ማለት ነው። ምናልባት መጽሐፍ ቅዱስ ብቻ የሚለው ሐሳብ ሌላ ምን ሐሳብ ያመጣል? መጽሐፍ ቅዱስ ግልጽና የተብራራ ስለሆነ ማንም ሰው በመንፈስ ቅዱስ አጋዥነት ሊረዳው ሊተረጉመው ይችላል የሚል አስተምሮም አለ። እንግዲህ እንዳልኳችሁ ከእግዚአብሔር ቃል ከመጽሐፍ ቅዱስ ውጪ ሌላ ሐሳብ ሪጀክት ለማድረግ ምናልባት መጽሐፍ ቅዱስ ብቻ የሚለው ሐሳብ ይነሳልና ይሄ መጽሐፍ ቅዱስ ብቻ የሚለው ሐሳብ እውነት መጽሐፍ ቅዱስን ማንኛውም ሰው ተርጉሞ ሊረዳው ይችላል ወይ የሚለውን ጥያቄ እናነሳለን። እና ራሱ መጽሐፍ ቅዱስስ እንዴት እኛ ጋር ሊደርስ ቻለ? ምናልባት ከትውፊት አንጻር እንደዚህ ከቅብብሎሽ አንጻር እንዴት መጽሐፍ ቅዱስ እንዴት ነው የተሰበሰበው የሚለውን ሐሳብ መጠየቅ ይኖርብናል። እና ለዚህ መልስ አለ ወይ? እስኪ የኦርቶዶክሳውያን ሊቃውንት አባቶች በጥንት በሁለተኛው ክፍለ ዘመን ጀምሮ ያሉ አባቶች ምን አስቀምጠዋል? መጽሐፍ ቅዱስ እንዴት ይተረጎማል? ኦር ደግሞ እንዴት ነው መጽሐፍ ቅዱስን መቀበል ያለብን? ኦር ደግሞ ሐዋርያት በቃል ከተጻፈው ውጪ በጽሑፍ ከተጻፈው ውጪ በቃል ያስተማሩት ወግ፣ ባህል፣ ስርዓት አለ ወይ ከክርስትና ሕይወት ጋር ተያይዞ አለ ወይ የሚለውን ጥያቄ ምናልባት በቀጣይ ቪዲዮ ሰራለሁ። እስከዛው ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ልትተባበሩ ወንድም እህቶቼ ፕሮቴስታንቶችም ኦርቶዶክሳውያን ወንድሞቼም በአክብሮት ጠይቃለሁ። አመሰግናለሁ።